የእንግሊዝ ፕሪሚየር ሊግ የፊክስቸር ጉዳይ ወይም እጣ ወጥቷል። እንግዲህ አብዛኞቹ ክለቦች አጀማመራቸው ብዙም ፈታኝ አይመስልም። ትልልቆቹ ክለቦች ፈታኝ ጨዋታ የለባቸውም። ለምሳሌ አርሰናልና ማንቸስተር ዩናይትድ በመጀመሪያው ዙር የሚያገኙት ከታችኛው ዲቪዚዮን ያደጉ ክለቦችን ነው የሚገጥሙት። አርሰናል ኮቨንተሪ ሲቲን፣ ማንቸስተር ዩናይትድ ደግሞ ሃል ሲቲን ነው የሚያገኙት እና አጀማመር ላይ ወይም የመጀመሪያ ዙር ጨዋታ ላይ በተለየ መንገድ ወይም ከፍ ባለ መንገድ የሚጠበቅ ጨዋታ የለም። ከዛ በኋላ ግን እየደመቀ መሄዱ አይቀሬ ነው እና እንግሊዝ ፕሪሚየር ሊግ የመጀመሪያ ጨዋታ አርብ ቀን ነው የሚከናወነው። አድማጮቻችን አርብ ቀን የእንግሊዝ ፕሪሚየር ሊግ የመጀመሪያ ጨዋታ በዕለተ አርብ ይከናወናል። የመጀመሪያው ጨዋታም ሻምፒዮኑ አርሰናል ከታችኛው ዲቪዚዮን ከመጣው የፍራንክ ላምፓርዱ ኮቨንተሪ ሲቲ ጋር የሚያደርጉት ጨዋታ ይሆናል። ኤግዛክትሊ እንግሊዝ ፕሪሚየር ሊግ 2 ወር ከ2 ቀን ነው የቀረው ሊጀምር ማለት ነው። ኦገስት 21 ነው የሚጀምረው። አሁን ያለነው ጁን 19 ነን። እስከ ጁላይ 19 አንድ ወር፣ እስከ ኦገስት 19 2 ወር፣ ከዛ 2 ቀን 2 ወር ከ2 ቀን ነው የቀረው የእንግሊዝ ፕሪሚየር ሊግ ሊጀምር 2 ወር ከ2 ቀን ነው የቀረው። ስለዚህ የመጀመሪያው ጨዋታ አርብ ቀን ነው። አድማጮቻችን አርብ ቀን ምሽት 4 ሰዓት ላይ የሚከናወነው የአርሰናልና የኮቨንተሪ ጨዋታ መድፈኞቹ ሻምፒዮኖቹ የሚከፍቱት ጨዋታ ይሆናል። በፈረንጆቹ ነው በነገራችን ላይ ያልኳችሁ ያለሁት። ቀኑን ያስቀመጥኩት በፈረንጆቹ ነው። ስለዚህ ሰኔ ላይ ናሴ ላይ ቲንክ 8 ቀን መሰለኝ የሚቀነሰው አይደል? እሱ መቀነስ ነው ታገኙታላችሁ። ዙሮ ግን አሁን ኤግዛክትሊ 2 ወር ከ2 ቀን ነው የቀረው አሁን ባለው ሁኔታ። ከዛ ቅዳሜ የእንግሊዝ ፕሪሚየር ሊግ በአንደኛ ሳምንት ጨዋታ የቅዳሜ ቀን የምሳ ሰዓት ጨዋታ የቃዮቹ ሰይጣኖች ጨዋታ ነው። ማንቸስተር ዩናይትድ ከሜዳ ውጪ ወደ አዲስ አዳጊው ክለብ ሃል ሲቲ ተጉዞ ሃል ሲቲን ከሜዳ ውጪ የሚገጥምበት ጨዋታ ይሆናል። ማይክል ካሪክ የመጀመሪያ ጨዋታቸውን በዋና አሰልጣኝነት ከተቀጠሩ በኋላ ወይም ሙሉ የውድድር ዓመታቸውን የሚያደርጉበት ጨዋታ ነው። ከሜዳቸው ውጪ ከሃል ሲቲ ጋር ጨዋታቸውን ያከናውናሉ። 9 ሰዓት ላይ በተመሳሳይ 3 ጨዋታዎች ይኖራሉ። ኤቨርተን ከክሪስታል ፓላስ፣ ኢፕስዊች ከሰንደርላንድ፣ ኖቲንጋም ፎረስት ከሊድስ ይኖርና ምሽት 1 ሰዓት ተኩል ላይ ቅዳሜ ብሬንፎርድ ከቶተንሃም ሆትስፐር። የመጀመሪያው የቶተንሃም ሆትስፐር ጨዋታ ዲዘርቢ በጣም ኃይለኛ ዝውውሮችን እያደረጉ ነው የሚገኙት። ቀጣይም ሊያዘዋውራቸው እያሰቡት ያለው ዝውውር በጣም ከባድ ነው። በኋላ ላይ ዝውውር ላይ ስንመጣ እናነሳዋለን። የዲዘርቢ ቡድን ቶተንሃም ሆትስፐርስ ከሜዳ ውጭ በለንደን ደርቢ ብሬንፎርድን በጂቴክ ኮሚኒቲ ስቴዲየም የሚገጥምበት ጨዋታ ይሆናል። ማንቸስተር ሲቲ እሁድ 10 ሰዓት ላይ በርማውዝን የሚገጥምበት ጨዋታ የመክፈቻው ጨዋታ ነው። ለኢንዞ ማሬስካ አዲሱ አሰልጣኝ ጋርዲዮላን ተክተው የመጡት ኢንዞ ማሬስካ የመጀመሪያ ጨዋታቸውን በሜዳቸው ኢትሃድ ላይ ከበርማውዝ ጋር ያከናውናሉ። ኒውካስል ከሊቨርፑል የኛው ይመስለኛል ጥሩ ጨዋታ። የመጀመሪያው ሳምንት አሪፉ ፍልሚያ ይሄ ጨዋታ ይመስለኛል። ኒውካስል ከሊቨርፑል እሁድ 10 ሰዓት ተኩል ኦገስት 23 የሚደረግ ጨዋታ ነው። በንጽጽር የኛው ጨዋታ የሳምንቱ ምርጥ ጨዋታ ነው ቢባል የሚያንስበት አይመስለኝም። ኒውካስል ከሊቨርፑል አንዶኒ ራዮላ የመጀመሪያ ጨዋታቸውን የሚያደርጉበት ነው። ከዛ ሰኞ ቼልሲ ይጫወታል በለንደን ደርቢ 4 ሰዓት ላይ በክራቨን ኮቴጅ ፉላም ከቼልሲ ጋር የሚያደርጉት ጨዋታ ይጠበቃል። በጣም